ይሄ የምታዩት የ49 ዓመት ኖርዌያዊ ሆዱ ላይ ኃይለኛ ስሜት ይሰማውና የማቃጠል አይነት ስሜት ወደ ሆስፒታል ይሄዳል። ልክ ወደ ሆስፒታል ሲሄድ ዶክተሮቹ ምርመራ ያደርጉለትና ይሄ ቀለል ያለ ይሄ ስቶማክ ላይ ምናልባት የአሲድ መብዛት ሊሆን ይችላል ብለው አሲዱን መጠን የሚያስታግስለት መድኃኒት ያዙለታል። ከዛ ቤቱ ከሄደ በኋላ ነገሩ በጣም ይከነክነውና ህመሙም በጣም ሲጨምርበት ስልኩን አውጥቶ ግሮክ ላይ የበሽታዎቹን ምልክት መጠየቅ ይጀምራል። ታዲያ ይሄንን ሲያደርግ ግሮክ የምታሳየው ምልክት የትርፍ አንጀት አይነት ምልክት ነው፣ ስለዚህ አሁኑኑ ወደ ሆስፒታል ሂድና ሲቲ ስካን እንዲያዙልህ ዶክተሮቹን ጠይቃቸው ይለዋል። ታዲያ እሱም አላንገራገረም፣ ብድግ ብሎ ይሄድና ወደ ሆስፒታል ሲቲ ስካን በፍጥነት እንድታዙልኝ ነው የምፈልገው ብሎ ዶክተሮቹን ይጠይቃቸዋል። ዶክተሮቹም ሲቲ ስካን ያደርጉና የህመሙን ምክንያት ለማየት ይሞክራሉ። እውነትም ኤአዩ ወይም ግሮኩ እንዳለው ሲቲ ስካኑ ላይ ኃይለኛ የሆነ ራፕቸር ሊያደርግ የደረሰ ወይም ደግሞ ይሄ ሊፈነዳ የደረሰ የትርፍ አንጀት ያሳያል ሲቲ ስካኑ ላይ ማለት ነው። ታዲያ ዶክተሮቹም ይሄንን በፍጥነት ተረድተው ወዲያውኑ ሰርጀሪ አድርገው ሰውየውን ከባድ ሊመጣበት ከሚችለው ህመም ማትረፍ ችለዋል ማለት ነው። ታዲያ በእንደኛ አይነት ኮሚኒቲ የምርመራ መሳሪያዎች በቀላሉ ሊገኝባቸው የማይችሉ ቦታዎች ላይ ኤአይ በጣም ለዶክተሮች አሁንም በጣም አጋዥ ቱል ነው። እናንተ ስንቶቻችሁ ናችሁ ኤአይን በጤና ጉዳይ ላይ የምታምኑት ወይም የምታማክሩት? እስቲ ሐሳባችሁን ኮሜንት ቦክስ ላይ ሼር አድርጉኝ። ቻው።